ገንዘብ ነው የሚያስፈልገው። አጠራላ አድርግላ ራሴው ልመልሰው ነው። ብዙ ነገር ያስፈልጋል፣ ግን ከማያስፈልገው ነገር አንዱና ዋነኛው ሰውን ለመርዳት ገንዘብ ነው። ለዚህ ማስረጃው መቄዶንያ ነው። መቄዶንያ እዚህ ሲደርስ በገንዘብ እርዳታ አይደለም፣ በእግዚአብሔር እርዳታ ነው። እና እዚህ ውስጥ ያላችሁ ሰዎች ቶሎ ብለው ስለደከማችሁ ብዬ ነው። እዚህ አዳራሽ ያላችሁ ሰዎች ብዙ ራዕይ ያላችሁ ሰዎች ወጣቶች አላችሁ ብዬ ነው። እና ማንኛውም የምታስቡትን እቅድ፣ ሀገራዊ እቅዶች፣ ሰዎችን የሚጠቅም ሰው መርዳት ሊሆን ይችላል፣ የተለያዩ ሀሳቦች ለማሳካት ገንዘብ እንደማያስፈልጋችሁ እንድታውቁትና የእናንተ ማንነት ነው በቃ ምንም ነገር ማድረግ የሚችለውና ምንም ዓለማዊ ነገር ወደኋላ እንዳያደርጋችሁ ማለት ነው። እግዚአብሔር ማንኛውም ሊያደርገው ይሰራል። እዚህ ስለጠራችሁ በጣም አመሰግናለሁ። ሁላችሁም አሁን የክብር እንግዳ ብላችኋል። የክብር እንግዳ ተቃራኒ ሰው ነኝ እኔ በነገራችን ላይ እና ከበዳት አድርጋችሁ አትዩት። ማንኛውም ነገር እዚህ ዓለም ላይ ይሰራሉ የሚባሉ ሰዎች እንደውም ከሌላ ሰዎች ያነሱ ሰዎች ናቸው በነገራችን ላይ እና ምንም ነገር ማድረግ እንደምትችሉ እግዚአብሔር ሁሉ ሰው እንደሚረዳ ምንም አይነት እቅድ ቢኖራችሁ ሰዎችን እንዳሰሙ አይሆንም አችልም የሚሏችሁ ሰዎች ካሉ ፈጽሞ መስማት የለባችሁም። መንፈሳዊ ነገር ምክንያቱም እግዚአብሔር ሰውን የሚገምተው ባለው በሰጠው ነገር ነው። አሁን ዛሬ የተሸለሙ ወጣት ልጆችን አይታችኋል። ብዙ ደክመው ነው። ሌላው ደግሞ መንፈሳዊ ዋጋ ደግሞ ለማግኘት ከዚህ የበለጠ ደግሞ መስራት ያስፈልጋል እና መንፈሳዊ ነገር ላይ ደግሞ ብታተኩሩ። አሁን ያለንበት ዘመን ያው የመጨረሻው ዘመን ነው፣ ከባድ ዘመን ነው። ዌስተርን ካልቸር ምን ላይ እንዳለው ታውቃላችሁ። እና በተለይ ወጣቶች የተመረቃችሁ ተማሪዎች እንዳያሳስታችሁ፣ ጊዜው በጣም መጥፎ ነው። የፈረንጆች ባህል የእግዚአብሔርን ሕግ ፈጽሞ ተቃራኒ ስለሆነ የኢትዮጵያ ባህሎቻችንን እንድታጠናክሩ ዌስተርን ካልቸር እንዳትቀበሉ እንፈልጋት። እንግዲህ ተመራቂ ተማሪዎች ዛሬ ጨርሳችኋል። በቀጣይ ደግሞ በበጎ ፈቃድ እንድታገለግሉ አሁን ለምሳሌ ስራ እስክትገቡ ድረስ መቄዶንያ መምጣት ይቻላል። ጥፍር መቁረጥ፣ አረጋውያንን ገና ማጠብ፣ እነሱን ፍቅር መስጠት ይቻላል። የመቄዶንያ ስልክ ቁጥሮች አሉ፣ እየደወላችሁልን በሙሉ 097770 ነው ወይ ሁሉም 4040 ነው። የመጣችሁ በበጎ ፈቃድ ማገልገል ይቻላል። እስቲ አንድ ሁላችሁም ስልካችሁን አንድ ያውጡ ውስጥ አንድ እርዳታ እንድታረጉ ልጠይቃችሁ ነው። ሁላችሁም አወጣችሁ።